ያንን የትላንትና አስከፊ ህይወት ተንበርክካችሁ እጅ ሰጣችሁ እዛ ሳትቀሩ እድል ስታገኙ እድሉን በሚገባ ተጠቅማችሁበት ውጣውረዱን አሸንፋችሁ በእድላችሁ የተገኘውን ጥሩ ስልጠና ተጠቅማችሁ ወደ ተግባር ቀይራችሁት ዛሬ ለስራ በቅታችሁ ከዛሬ በኋላ ሰራተኞች ናችሁና ይሄ ለኛ በጣም ድንቅ ነገር ነው። ለሁለተኛ ዙር ተስፋችሁ ለምልሞ ደስ ብሏችሁ ፊታችሁ ፈገግ ብሎ የቆዳችሁ መልክ ጭምር ተቀይሮ እንዲህ በማየታችን ከሁሉ በላይ ፈጣሪ አምላክን በጣም እናመሰግናለን። ይሄ ስራ ብዙ ሰው የተሳተፈበት ነው። እናንተም እንደተናገራችሁ እዚህ የተሳተፈ ሁሉ ቤተሰብ ሆኖ ነው አብሮ እየሰራ ያለው። የማዕከሉ መከፈት እድሉን ከፍቷል። አንዴ እድሉ ከተከፈተ በኋላ ግን ብዙዎች በዚህ ስራ ውስጥ ከልባቸው በገንዘባቸው፣ በጉልበታቸው፣ በሙያቸው፣ በፍቅራቸው እያገለገሉ ነው ያሉት። እጅግ አድርጌ ማመስገን እወዳለሁ። እንዲህ በአንድ መድረክ ሲነገር ቀላል ነው። መጀመሪያ እነኚህ ልጆች ወደዚህ ግቢ ሲመጡ በእየለቱ ስታገለግሏቸው ከጎናቸው ሆናችሁ ከዚህ ግቢ ተመልሰን ካልወጣን ሲሉ ሲያማቸው ሲወድቁ የቀድሞ ልምምድ ሲያስቸግራቸው እንደገና ለተለያየ ከባድ የሆነ ችግር ተጋልጠው ስለነበረ ከዛ ተጽዕኖ ውስጥ መውጣት ከባድ ሲሆንባችሁ እናትም አባትም ቤተሰብም አካባቢም ሆናችሁ ፍቅርን ጭምር እያስተማራችሁ ፍቅርን እየሰጣችሁ ከስልጠና ባለፈ ፍጹም የሆነ ልባዊ የሆነ ቀረቤታን እንክብካቤን ያደረጋችሁ የግቢው አስተዳደር ከዶክተር ሂርጳሳ እና ዶክተር ኤልሻዳይ በዚህ ውስጥ መምህራን የሆናችሁ የአስተዳደር ሰራተኞች የሆናችሁ የእናንተ አገልግሎት ከምንሰጠው አገልግሎት ሁሉ የተለየ አገልግሎት ነውና እጅግ አድርጌ አመሰግናችኋለሁ። በርቱ። ከዚህ በላይ ትልቅ አገልግሎት የለም ብዬ አምናለሁ። በማህበረሰባችን ውስጥ ሴቶችን ለችግር የሚያጋልጡ ተጋላጭነታቸውን በየጊዜው የሚያበዙ በርካታ ችግሮች አሉ። በተለይም በብዙ የአመለካከት መዛነፍ ምክንያት ከዛም የኢኮኖሚ ጫናዎች ለማህበራዊ ስብራት ይጋለጣሉ። ለማህበራዊ ስብራት ከተጋለጡ በኋላ ደግሞ በማህበረሰቡ ውስጥ ያለው ችግር ነው ለማህበራዊ ስብራት ያጋለጣቸው የሚለው ይቀርና በእነሱ ላይ ተመልሶ ይፈረዳል። ኃጢአተኞች እንደሆኑ ጥፋት እንዳጠፉ ችግር እንደፈጠሩ ተመልሰው እነሱ ሲኮነኑ እንሰማለን። ነገር ግን ለነኚህ ችግሮች ያጋለጣቸው ማህበረሰባችን ውስጥ ያለው የአመለካከት መዛነፍ፣ ኋላ ቀርነት፣ የኢኮኖሚ ችግር እንዲሁም አሎ በኢኮኖሚ ውስጥ ተገቢውን ተጠቃሚነት ማጣት ነው ብሎ ግንዛቤው ራሱ በትክክል አልተፈጠረ። በዚህ ሁኔታ በርካታ መከራን የሚያሳልፉ የኛው ወገኖች የሆኑ እህቶቻችን ልጆቻችን በየቦታ ለብዙ ስብራት ሲጋለጡ እናያለን። እያየን ከንፈራችንን እየመጠጥን አሊያም ደግሞ እየፈረድንባቸው ማለፍ ማብቃት አለበት። መተባበር አለብን። በጋራ መቆም አለብን። በጋራ መስራት አለብን። ይህንን ካደረግን ይቃለላል። ከመሰረቱም ጭምር መንቀል ይቻላል። ችግሩ በቋንቋ አለያቸውም፣ በብሔር አለያቸውም፣ በአካባቢ አለያቸውም ወይም ደግሞ በሌሎች ችግሮች ግማሹን አልፎ ግማሹን የሚያጠቃ አይነት ችግር አይደለም። ማህበረሰባችን ስር የሰደደ ነው። በከተማም በገጠርም የሚደርስ ችግር እንደሆነ ጭምር እናያለን። ስለዚህ እዚህ ስራ ላይ የምንሰራ አካላትና ለዚህ ተጸጦ ልባችን ክፍት የሆነ
ኮሚትመንት ያለን ችግሩ መቀረፍ አለበት ብለን የምናምን አካላት መተባበር የግዴታ ጉዳይ ይሆናል። በተለይም ደግሞ ሴት ሆነን በተፈጥሮ ይህንን ጾታ ወይም ደግሞ የሴትነት ጾታ ባለቤት መሆናችን ለችግር በዚህ ደረጃ ሊጋልጠን አይገባም። በሴትነት ብቻ ሴት በመሆን ብቻ የሚደርስ ችግር እንዲቀንስ እንዲቃለል ለማድረግ የመጀመሪያውን እርምጃ መራመድ ላይ በየቦታው እድል ያገኘንም ለመቀየር ለመለወጥ የተወሰነ አስተዋጽኦ ለማድረግ እድል ያገኘን ሰዎች ኃላፊነት አለብን። አጠቃላይ ደግሞ እንደ ሴቶች መተባበር ያስፈልጋል። ስለዚህ ሴቶችን ማክበር፣ ሴቶችን ኢምፓወር ማድረግ ጠንካራ ሀገር የመፍጠር ጉዳይ ነው። ጠንካራ የበለጸገች ሀገር እንድትኖረን ከፈለግን ሴቶች በተገቢው ሁኔታ በኢኮኖሚ ውስጥ ተገቢውን ስራ የሚሰሩትን ያክል ተጠቃሚ መሆን አለባቸው። ድርሻቸው መከበር አለበት። በምንፈጥረው የስራ እድል ውስጥ ተገቢውን እድል መስጠት ያስፈልጋል። ከዛም ባለፈ ፍትሃዊነት በምንሰራቸው ስራዎች ውስጥ ግዴታ ነው። በተጨማሪም የህግ ከለላ ጾታዊ ጥቃት እንዳይደርስባቸው ማድረግ ላይ በየቦታው ተገቢውን ኃላፊነት ከተወጣን ችግሩ ይቃለላል። ኃላፊነታችንን በትክክል ስለማንወጣ ነው ማህበረሰቡ ስር የሰደደው ይሄ ችግር በፍጥነት ከመሰረት የማይነቀለው ብለን ማየት ይገባናል። እንደዛ ባይሆን ኖሮ እዚህ ጋር ያየነው ታይለንት በ5 ወር ድንገት ሊገኝ አይችልም። በ5 ወር ስልጠና ሊገኝ ውስጣቸው ስላለ እነሱ ጋር ችሎታው ስላለ ፍላጎቱ ስላለ እድሉን ካገኙ ለውጥ እንደሚያመጡ ማሳያ ነው። 5 ወር የ45 ቀን የክህሎት የተሃድሶ ስልጠናት አገኙ። ከዛም በኋላ እያንዳንዱን የሙያ ስልጠናቸውን እንደየምርጫቸው አገኙ። የፈጠራ ስራቸውን ጭምር አይተን የመጣ ነው። ወደዚህ ፕሮግራም ስንገባ ምን ያህል ውጤታማ እንደሆኑ ውስጣቸው ያለው ጉጉት፣ ለመቀየር ያላቸው ፍላጎት፣ ፍጥነት የትላንትናውን ችግር ያለፉበት አይመስልም። ይህንን ስናይ የበለጠ ያጠናክረናል፣ እንድንሰራ እንድንተባበር ጥሪ ያደርግልናልና ምንም አይነት ለማስመሰል ለማሳየት ብለን የምንሰራው ስራ የለም። የበለጠ በማህበረሰብ ውስጥ አንድ ችግር ሊያቃልል የሚችል አስተዋጽኦ ሊያደርግ የሚችል መሰረታዊ ስራ ነው እየሰራን ያለነው። የአንደኛ ዙር ልጆችን የተወሰኑትን አይቻቸዋለሁ። በጣም ውጤታማ ሆነዋል። እዚህ ግቢ ካየነው በላይ በስራቸው ላይ መነቃቃትና ውጤታማነትን አይተንባቸዋል። የሁለተኛው ዙር የዛሬ ተመራቂዎች በተመቻቸላችሁ እድል ተጠቅማችሁ ስትቀየሩ ራሳችሁን ብቻ አይደለም የምትቀይሩት። እናንተን የሚመለከቱ እህቶች፣ ልጆች ተስፋ የቆረጡ ሁኔታዎች የጨላለመባቸው ተስፋ ይሰንቃሉ፣ ለመስራት ይነቃቃሉ፣ እናንተን አይተው ይበረታሉ። ተስፋ አለ፣ እንስራ። ብዙ እድሎች አሉ፣ ብዙ አቅሞች አሉ። የኛ ድርሻ ማስተባበር ነው። የአዲስ አበባ ከተማ አስተዳደርም ያደረገው ይሄንን ነው። ብዙ አካላትን ያስተባበረው በጀት መደበ፣ ይሄንን ግቢ ሰራ። ከዛ በኋላ የማስተባበር ስራ ላይ ነው የተሰማራው። አሁን በአብዛኛው ተቋሙ ራሱን እየቻለ ነው። በዚህ በተመረቀ በአንድ አመት ውስጥ ከፊታችን ባለው ጊዜ ውስጥ ከመንግስት የተለየ ድጋፍ ሳያስፈልገው ራሱን ችሎ የሚቆም ተቋም እንደሚሆን ሙሉ እምነት አለኝ። እዚህ ዙሪያ ላይ በርካታ የገቢ ምንጭ የሚያገኙበት ተጨማሪ ስራዎች እየተሰሩ ነው ያሉት። ከሁሉ በላይ ግን የእናንተ ትብብር፣ የእናንተ አስተዋጽኦ በገንዘብ ብቻ ሳይሆን እነኚህ ልጆች እስከ መጨረሻ ህይወታቸው የትላንትናው ትዝ እስከማይላቸው ድረስ ክትትል ያስፈልጋል፣ መጎብኘት ያስፈልጋል፣ ፍቅር መስጠት ያስፈልጋል። እዚህ ግቢ ብቻ ያደረግንላቸው አይበቃም። ስራ ባሉበት ቦታ ላይ ማየት፣ እነሱ የሰሩትን ስራ ውጤት መጠቀም፣ ማበረታታት፣ የገበያ እድል ትስስር መፍጠር። የከተማችን ካቢኔ ሁላችሁም እዚህ ነው ያላችሁና ይሄ የጋራ ስራ ነው፣ የእያንዳንዳችንም ኃላፊነት ነው። ይህንን በማድረግ ለበለጠ ውጤታማነት ብናተጋቸው በእርግጠኝነት እዚህ እንደተናገሩት
ሌሎች እህቶችን ሌሎች ልጆችን ለመርዳት ብቃት ያላቸው ይሆናሉ። ስለዚህ የኛ ድርሻ እነሱን በዚህ ውጤታማነት ደረጃ ጠንክረው እንዲወጡ ማድረግ ነውና በዚህ በኩል ምንጊዜም አንለያችሁም። ይሄ አምነንበት የጀመርነው ስራ ነው። ይሄ ስራ ውጤታማ በመሆኑ ከሁሉም ስራ በላይ እጅግ በጣም ደስ ያሰኘናል። ባለፈው ሲመረቅ ሰምታችኋል። ክቡር ጠቅላይ ሚኒስትራችን ከሰራናቸው ስራዎች ሁሉ በፈጣሪም በሰውም ዘንድ ከምንደሰትበት ትልቁ ስራ አንዱ ይሄ እንደሆነ ገልጸውላችኋል። የዚህን ያክል ትኩረት የሰጠነው ስራ ነውና ይሄ ብርታት እንዲሆናችሁ እዚሁን ቃል እንደገባችሁልን ችግር ቢያጋጥማችሁ እንኳን እናንተ የትላንትናውን ያለፋችሁ ምን የሚያቆማችሁ ችግር አለ? ማታልፉት ምንም ችግር የለም። አይደለም እንዴ? የለም። ስለዚህ ወደ ስራ ህይወት ስትገቡ ያው ያለንበትን ማህበረሰብና ሁኔታዎችን እናውቃለን። አንዳንድ እንቅፋቶች ሊያጋጥሟችሁ ይችላሉ፣ ተግዳሮቶች ሊያጋጥሟችሁ ይችላሉ። እናንተ መምህራኖች ናችሁ፣ ይሄ የሚታለፋል እያላችሁ ለዛ ብዙ ክህሎትን የሰነቃችሁ ናችሁና ለምንም ነገር ሳትንበረከኩ አንዳችሁም ውጤታማ ሳትሆኑ ተመልሳችሁ ችግር ውስጥ የምትገቡበትን ሁኔታ ማየት አንሻም። ይሄ እንዳይሆን እኛም እንጎበኛችኋለን። ዋናዎቹ ግን ከዚህ በኋላ እናንተ ናችሁ። የሥራ ጊዜያችሁ የተሳካ እንዲሆንላችሁ፣ ህይወት የተቃናች እንድትሆንላችሁ፣ ሰርታችሁ ራሳችሁንም ሀገራችሁንም የምትለውጡ ለሴቶች ትልቅ ምሳሌ የምትሆኑ እንደዚህ አብረዋችሁ የደከሙ መምህራኖቻችሁንና የቦርድ አባላትንም በተቋሙን በማቋቋም በኩል አብረውን የቆሙትን ሁሉ የምታኮሩ እንደምትሆኑ በእናንተ ላይ እምነት አለን። መልካም የሥራ ጊዜ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።